ዛሬ የምናየው ፊልም ሁለት እህቶች ማንም በማይሰማበት ባዶ ሕንፃ ውስጥ በተከደነ የውሃ ገንዳ ስር የታሰሩበትን አስገራሚ ታሪክ ነው። ከኦክስጅን እጥረት በላይ ግን ሌላ ትልቅ አደጋ ይጠብቃቸዋል። ልታድናቸው የመጣችው ሴት በሕይወታቸው እየተደራደረች ልትዘርፋቸው ትሞክራለች። እህቶቹ ከዚህ የሞት ወጥመድ በሰላም ይወጡ ይሆን? ወደ ታሪኩ እንለፍ። ታሪካችን የሚጀምረው በአንዲት ጸጥ ባለች ምሽት ብሪና እህቷ ጃና በመዋኛ ገንዳ ውስጥ እየተዝናኑ ሳለ የብሪ ውድ የአልማዝ ቀለበት በድንገት ተንሸራቶ ወደ ገንዳው ጥልቀት ውስጥ ሰመጠ። ሁለቱም እህቶች ቀለበቱን ለማግኘት በፍጥነት ወደ ውሃው ውስጥ ገቡ። ነገር ግን በትግሉ መሃል ያልታሰበ አደጋ ተከሰተ። የጃና ረጅም ጸጉር ከገንዳው የውሃ ማጣሪያ ፊልተር ጋር ተተበተበ። በዚህ አስከፊ ቅጽበት የገንዳው ስራ አስኪያጅ ማክሬዲ ስራውን ጨርሶ ለመሄድ ተነሳ። ግቢው ውስጥ ሰው ያለ አልመሰለውም። የገንዳውን ግዙፍ የፋይበር ግላስ ክዳን የሚዘጋውን ቁልፍ ተጭኖ መብራቶቹን አጥፍቶ ወደ ቤቷ መራ። ብሪ ክዳኑ ቀስ በቀስ እየተዘጋ መሆኑን ስታይ በድንጋጤ ተዋጠች። በመጨረሻም ብሪ የእህቷን ጸጉር በኃይል ነቅላ አስለቀቀችው። ሁለቱም በፍጥነት ወደ ላይ እየዋኙ ቢወጡም ግዙፉ ክዳን ገንዳው ሙሉ በሙሉ ዘግቶ ታረፈ። አሁን እነሱ በውሃውና በክዳኑ መካከል ባለው ጠባብ ክፍተት ውስጥ ታስረዋል። እርዱን እያሉ ቢጮሁም ሕንፃው ባዶ ስለነበር ድምጻቸው በውሃው ውስጥ አስተጋባ። የባሰው ደግሞ ያቀን ዓርብ በመሆኑ ገንዳው ለሳምንቱ መጨረሻ ዝግ መሆኑ ነው። በጭንቀት ውስጥ ሆነው በክዳኑ ላይ መውጫ ቀዳዳ መፈለግ ጀመሩ። አንዲት በጣም ትንሽ ቀዳዳ አገኙ። ነገር ግን ቀዳዳው የሰው እጅ እንኳን የማታሳልፍ ነበረች። ብሪ ኤላስቲክ ሰሌዳ አግኝታ ቀዳዳዋን ለመቦርቦር ብትሞክርም ክዳኑ ግን ሊበገር አልቻለም። ጊዜው ያለፈ ሲሄድ ፍርሃቱ ወደ ቁጣ ተቀየረ። ጃና በዚህ ሁሉ ውስጥ የገባነው በአንቺና በዚያ እርጉም ቀለበትሽ ምክንያት ነው በማለት ብሪን መውቀስ ጀመረች። ብሪ በጸጥታ ወደ ውሃው ስር ሰመጠች። በዚህ ጊዜ ቀለበቱን አገኘችው። ነገር ግን ትኩረቷን የሳበው ሌላ ነገር ነበር። ከገንዳው ስር ያለው የፍሳሽ ማስወገጃ ብረት መላላቱን አየች። ይህንን ብረት ተጠቅመን ክዳኑን መስበር እንችላለን የሚል ተስፋ ቢኖራትም ብረቱ በኃይል ተገጥሞ ስለነበር ብቻዋን ልታላቅቀው አልቻለችም። ጃና ግን አሁንም በቁጣ ውስጥ ስለነበረች ሐሳቧን ውድቅ አደረገችው። በዚህ መሃል የብሪ እጮኛ ዴቪድ ይደውላል። ስልኩ ከላይ ባለው ወንበር ላይ ሆኖ ሲበራና ሲጮህ ይታያቸዋል። ብሪ ዴቪድ መጥቶ ያድነናል የሚል ትልቅ ተስፋ ነበራት። ነገር ግን ስልኩ ደጋግሞ ቢጮህም ማንም አላነሳውም። ፀሐይ ስትጠልቅ ተስፋቸውም አብሮ እየጠለቀ ሄደ። ብሪ የስኳር ህመምተኛ ነበረች። ሰዓታት እያለፉ ሲሄዱ ሰውነቷ መዛል ጀመረ። ኢንሱሊን በአስቸኳይ ያስፈልጋታል። መድኃኒቱ ግን ከገንዳው ውጭ ባለው ቦርሳው ውስጥ ነው። ብሪ በህመም ስትዝለፈለፍ ያየችው ጃና ቁጣዋን ትታህቷን ለመርዳት በድጋሚ ቀዳዳውን መቦርቦር ጀመረች። ለ4 ሰዓታት በቅዝቃዜና በጭንቀት ከቆዩ በኋላ በድንገት መብራት በራ። የሌሊት ጽዳት ሰራተኛዋ ክላራ ነበረች። እህቶቹ እባክሽ እርጂን እያሉ መጮህ ጀመሩ። ክላራ ግን የሰማች እንኳን አትመስልም። ይልቁንም ወደ ቦርሳቸው ሄዳ ገንዘባቸውን መዘረፍ ጀመረች። ክላራ ከዚህ ቀደም በስርቆት የታሰረችና ብዙ ዕዳ ያለባት ሴት ነበረች። ለካስ ሲመታቸው ልታድናቸው ሳይሆን ልትዘርፋቸው ኖሯል። ክላራ ካሜራዎቹን ካጠፋች በኋላ ወደ እነሱ መታ መደራደር ጀመረች። ነፃ እንድትወጡ ከፈለጋችሁ የባንክ ካርዳችሁን ምስጢር ንገሩኝ አለች። ጃና በንዴት ብትሳደብም ክላራ በጭካኔ ገንዳውን ውሃ ማሞቂያ አጠፋችው። ውሃው እንደ በረዶ መቅዘቅዝ ጀመረ። ብሪ ለሕይወቷ በመስጋት የባንክ ቁጥሯን ሰጠቻት። ክላራ ገንዘቡን አውጥቼ እስክመጣ ጠብቁ ብላ ጥላቸው ሄደች። ክላራ ከቆይታ በኋላ ተመልሳ መጣች። ነገር ግን ፊቷ በንዴት ቀልቷል። ካርዱ ውስጥ ያለው $80 ብቻ ነው፣ እያታለላችሁኝ ነው በማለት ጮኸችባቸው። ጃና እህቴ ኢንሱሊን ካላገኘች ትሞታለች እባክሽ አውጪኝ ብላ ብትለምናትም ክላራ ግን ልቧ አይደነደነ ነበር። ጃና ክላራን ለመበቀል አታልላላ ወደ ቀዳዳው እንድትቀርብ አደረገችና በላስቲክ ሰሌዳው አይኗን ወጋቻት። ክላራ በንዴት ታወረች። ወደ መቆጣጠሪያ ክፍሉ ሄዳ የገንዳውን ማጽጃ ሲስተም በከፍተኛ ኃይል ከፈተችው። ክሎሪን ጋዝ ወደ ውሃው ውስጥ መርጨት ጀመረ። እህቶቹ መተንፈስ አቃታቸው። አይናቸው እየተቃጠለ ሰመጡ። ብሪ ራሷን መቆጣጠር አቅቷት ወደ ውሃው ስር ሰመጠች። ጃና በከፍተኛ ትግል እህቷን ወደ ላይ አወጣቻት። ክላራ ሰዎች እንዲሞቱባት ስላልፈለገች ሲስተሙን አጠፋችው። ነገር ግን የአልማዝ ቀለበቱን ካልሰጣችሁኝ አልከፍትም አለች። ብሪ ቀለበቱን ሰጠቻት። ክላራ ቀለበቱን ወስዳ ልታወጣቸው ብትሞክርም ሌላ ችግር ገጠማት። ስራ አስኪያጁ ማክሬዲ የይለፍ ቃሉን ቀይሮት ስለነበር ክዳኑ ሊከፈት አልቻለም። ክላራ በድንጋጤ ተዋጠች። እርዳታ ብትጠራ ወደ እስር ቤት እንደምትመለስ ስለምታውቅ እህቶቹን እዚያው ሞታቸውን እንዲጠባበቁ ጥላቸው ጠፋች። አሁን እህቶቹ ብቻቸውን ቀሩ። ብሪ ራሷን ስታለች። ጃና እህቷን ለማዳን ብቸኛው መንገድ የገንዳው ስር ብረት መሆኑን ተረዳች። ጸጉሯ እንደገና ይያዛል የሚል ከፍተኛ ፍርሃት ቢኖራትም ለብሪ ስትል ወደ ውስጥ ሰመጠች። በታላቅ ጽናትና ኃይል ብረቱን ነቅላ አወጣችው። ወደ ላይ ወጣ በብረቱ ክዳኑን ደጋግማ በመምታት ሰበረችው። በመጨረሻም ብሪን ይዛ ወደ ውጭ ወጣች። ልክ ብሪ ስትነቃ ክላራ ሽጉጥ ይዛ ተመለሰች። ምስጢሬን እንዳታወጡ መግደል አለብኝ አለች። ጃና ግን አሁንም አልተሸነፈችም። ብትገኝ ልጃሽ ማንም የላትም እሷ ምን ትሆናለች ስትል የክላራን የእናትነት ስሜት ነካችው። ክላራ ሽጉጧን ዝቅ አደረገች። ቀለበቱን መልሳላቸው በዝምታ ሄደች። ጃና ለፖሊስ ደውላ ሕይወታቸው ተረፈ። የዛሬው መልእክታችን በመከራ ጊዜ ተስፋ ለመቁረጥና ወንድም እህትን መርዳት ሕይወትን ያድናል። የዛሬው የፊልም ታሪካችን ይህን ነበር። ለአንድ ቀለበት ብለው የገቡበት የዋና ገንዳ የሞት ወጥመድ ሊሆንባቸው ቢቃረብም በእህትማማቾቹ ጥንካሬና ብልሃት ግን በሰላም ተረፈዋል። እናንተስ በእነሱ ቦታ ብትሆኑ ምን ታደርጉ ነበር? ክላራ ሲገባታል የምትሉትን ቅጣት በኮሜንት አሳውቁኝ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንደዚህ ያሉ አስደሳች የፊልም ታሪኮችን ለማግኘት ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ።